አፋብን ቴዎድሮስ እዝ ደጋዳሞት ላይ ታሪክ ደጋግሟል። ደጋዳሞት ፈረስ ቤት ለመግባት ለቀናት የሞከረው የጠላት ኃይል ዛሬ አነጋግ ከዚህ በፊት ደማቅ ታሪክ የተጻፈበት ሐሙሲት ገበያ ላይ የ109ኛ 99ኛ ክፍለ ጦር ከ206ኛ ኮር 24ኛ ክፍለ ጦር 201ኛ ኮር 54ኛ ክፍለ ጦር ጋር በመቀናጀት የጠላትን ኃይል ዲሽቃና ሞርተሩን ተረክበውታል። ብሬኖች፣ ስናይፐሮች እና በርካታ ክላሽ ገቢ ተደርጓል። ሙሉውን ዝርዝር እንደደረሰን የምናቀርብ ይሆናል። ወደ ትንታኔ ዘገባችን ሳልፍ ደግሞ የፋኖ የትግል አካሄድና መንገዱ እስከ ስኬቱ ድረስ ምን መምሰል አለበት እንመልከተው። የአማራ ሕዝብና የፋኖ ተጋድሎ ዛሬ ላይ የደረሰበት ምዕራፍ በታሪካችን ውስጥ ታይቶ የማይታወቅ የህዝባዊ እምቢተኝነትና የህልውና ተጋድሎ ቁንጮ ነው። ይህ ትግል የጥቂት ስሜታውያን መፈናፈኛ ሳይሆን ለዘመናት በተከመረ መዋቅራዊ ግፍና በማንነት ላይ በተቃጣ የህልውና አደጋ የወለደው የታሪክ ግዴታ ነው። ማሸነፋችን የማይቀር ሀቅ የሆነው ጠበንጃ ስለታጠቅን ብቻ ሳይሆን የምንታገለው ለፍትህ፣ ለእውነትና ለሰው ልጅ ክብር በመሆኑ ነው። ነገር ግን የትጥቅ ትግል የነጻነት በር መክፈቻ እንጂ ራሱ ነጻነት አይደለም። ወታደራዊ ስኬትን ወደ ዘላቂ ፖለቲካዊ ድልና ወደ አስተማማኝ የስነ መንግስት ስርዓት ለመቀየር ዛሬ ላይ ቆመን በነገው እጣ ፈንታችን ላይ በበሰለ እውቀትና ስትራቴጂካዊ እቅድ መስራት ይጠበቅብናል። ይህንን ታላቅ ህዝባዊ አደራ ፍጻሜ ለማስገኘት በአንደኛ ደረጃ ልንገነባው የሚገባው የጠራና ወጥ የሆነ የፖለቲካ ርዕዮተ ዓለም ነው። ነፍጥ ብቻውን መንገድ አይመራም። መንገድ ሊመራ የሚችለው በበሰልና በሰረጸ የፖለቲካ ንቃተ ህሊና የታገዘ ክንድ ብቻ ነው። በየደረጃው በሚገኙ የታጋይ ክፍሎችና በህዝባችን መካከል ጥልቅ የሆኑ መዋቅራዊ ምክክሮች ሊለመዱና ሊሰርጹ ይገባል። ታጋዩ ለምን እታገላለሁ የሚለውን መስመርና የትግሉን የመጨረሻ ግብ ጠንቅቆ ሲረዳ ህዝቡም የትግሉ ባለቤትና ዋስትና መሆኑን በተግባር ሲያምን ትግሉ በማንኛውም የውስጥና የውጭ ሴራ የማይበገር አለት ይሆናል። ይህ ርዕዮተ ዓለም የህዝብን ራስን በራስ የማስተዳደር መብት፣ ሰብአዊ ክብርንና የህግ የበላይነትን ማዕከል ያደረገ መሆን ይኖርበታል። ከትግሉ ፍጥነትና ስፋት አኳያ የአጭርና የረጅም ጊዜ እቅዶቻችንን ለይቶ በማስቀመጥ ስልታዊ በሆነ መንገድ መጓዝ የህልውና ጉዳይ ነው። በአጭር ጊዜ ውስጥ ትኩረታችን ሊሆን የሚገባው የህዝባችንን ፍጹም ደህንነት ማስከበር፣ የጠላትን ወታደራዊና የስለላ መዋቅር ማዳከም፣ የተፈናቀሉ ወገኖቻችንን ወደ ቀደመ ቀያቸው መመለስና ነጻ በወጡ አካባቢዎች ላይ ተቋማዊ ዲሲፕሊን ያለው ህዝባዊ መስተዳደር መዘርጋት ነው። በረጅም ጊዜ እቅዳችን ደግሞ የአማራን ህዝብ ዘላቂ የፖለቲካና የኢኮኖሚ ዋስትና ማረጋገጥ ብቻ ሳይሆን መላው ቀጣይ ትውልድ በስጋት ሳይሆን በነጻነትና በኩራት የሚኖርባትን ሀገር የመገንባት ታሪካዊ ኃላፊነት መወጣት ነው። በዚህ ታሪካዊ ጉዞ ውስጥ ብቸኝነትና ስሜታዊነት የትግል አጋሮቻችን ሊሆኑ አይችሉም። ከፖለቲካዊ ተመሳሳይና ተመጣጣኝ የትግል አጋሮች ማለትም ካለፈው አምባገነንና ከፋፋይ ስርዓት ሰለባዎች እውነተኛ ፍትህንና ዲሞክራሲን ከሚሹ ኃይሎች ጋር ጠንካራ ስልታዊና ስትራቴጂካዊ ግንኙነቶችን መመስረት አለብን። ይህ ግንኙነት ጊዜያዊ የጠላት መውደቂያን ብቻ ታሳቢ ያደረገ ሳይሆን ከጋራ ጠላት ውድቀት በኋላ የሚመጣውን መጻኢ ዕድልና መረጋጋት ዛሬውኑ በውይይትና በስምምነት የሚያደራጅ መሆን አለበት። ስልታዊ አጋርነትን ማስፋፋት የትግላችንን ዲፕሎማሲያዊ ተቀባይነት ከማሳደጉም በላይ የጋራ ጠላትን በትክክለኛው ጊዜና ቦታ ለመምታት ዋነኛው የድል ቀመር ነው። ትግላችን ፍጹም አሸናፊ የሚሆነው ግንባር ላይ የምናስመዘግበውን ድል በውስጥ ዲሲፕሊን፣ በታማኝነትና በስትራቴጂካዊ የበላይነት ስናጅበው ብቻ ነው። የውስጥ አንድነታችንን ማጠናከር፣ ክፍተቶችን በአስተዋይነት መድፈን፣ መረጃን በአግባቡ መጠበቅና የፋኖን የሞራልና የስነ ምግባር ልዕልና በህዝብ ፊት በተግባር ማሳየት የድሉ ዋነኛ መጋቢዎች ናቸው። ማሸነፍ ማለት አሮጌውን አምባገንነት በአዲስ መልክ መተካት ማለት አይደለም። እኛ የምንታገለው የታሪክ ፍርደኛ የሆነውን የጥፋት መዋቅር አፈርሰን በምትኩ እውነተኛ የስነ መንግስት ስርዓት ለመገንባት ነው። ይህን የምንመኘውንና የምንገነባውን አዲሱን መዋቅር የዜጎች ሰብአዊ መብት ሳይሸራረፉ የሚከበርበት የአማራ ህዝብ ማንነቱና ታሪኩ ታውቆለት ያለ ስጋትና ያለ መገለል በነጻነት የሚኖርበት፣ ስልጣን በጥቂት ቡድኖች ፍላጎት ሳይሆን በህግ የበላይነትና በህዝብ ምርጫ የሚወሰንበት እውነተኛ መዋቅር ይሆናል። የተከበርከው ታጋይና ጽኑ ህዝባችን ሆይ ድል በምኞትና በጩኸት ሳይሆን በእቅድ በጽናትና በተቋማዊ ጥንካሬ የሚገነባ ታሪካዊ እውነት ነው። ዛሬ የምንከፍለው እያንዳንዱ መስዋዕትነት፣ የምናፈሰው ደምና ላብ ነገ ለምንገነባው ታላቅና ፍትሃዊ ስርዓት የማይናወጥ የመሰረት ድንጋይ ነው። በሐሳብ እንብሰል፣ በተግባር እንቀናጅ፣ በጋራ እንጓዝ። ማሸነፋችን የማይቀር ሀቅ ነውና ተጋድሏችን ወደ ፍጹም ድል ማምራቱ አይቀሬ ነው።
ሌላው ጉዳያችን ደግሞ ጂጂ ድምጿን ከኢትዮጵያ ወደ ዓለም ያደረሰችው ኮከብ ጂጂ በትክክለኛ ስሟ እጅጋየሁ ሽባባው ተብላ ትጠራለች። በ1970ዎቹ መጨረሻ በኢትዮጵያ የሙዚቃ ዓለም ውስጥ ብቅ ብላ በልዩ ድምጿና ባህላዊ ዜማዎቿን ከዘመናዊ ሙዚቃ ጋር በማዋሃድ ፈጣን ዝና አተረፈች። በተለይ የኢትዮጵያን ባህላዊ ሙዚቃ ከጃዝና ወርልድ ሙዚክ ጋር በማቀላቀል የራሷን ልዩ የሙዚቃ መንገድ ፈጠረች። ጂጂ ዛሬም ድረስ የኢትዮጵያን ባህል ቋንቋና ሙዚቃ በዓለም ፊት በክብር የምታቆም አርቲስት ተብላ ትከበራለች። ብዙዎችም ድምጿን ልብን የሚያረጋጋ የኢትዮጵያ ድምፅ በማለት ያወድሱታል። የሙዚቋ ንግስት ጂጂ ብቅ ብላለች። በኢትዮጵያ ሙዚቃ ታሪክ ውስጥ የማይረሳ ትልቅ አሻራ ያሳረፈችውና ለብዙ ዓመታት ከሚዲያና ከአድናቂዎቿ እይታ አርቃ የቆየችው ተወዳጇ ድምፃዊ እጅጋየሁ ሽባባው ጂጂ ዛሬ በታናሽ እህቷ በሶፊያ ሽባባው አማካኝነት ብቅ ማለቷ መላውን የኢትዮጵያ ሕዝብና የጥበብ አፍቃሪያንን በከፍተኛ ደስታ አስፈንጥዟል። የናፈቀችን ጂጂ ለምን በዚህ ልክ ትወደዳለች? ስለ ጂጂ ሲነሳ ስለ አንድ ድምፃዊ ሳይሆን ስለ ሀገር ትልቅ የጥበብ ባንክ ነው የሚወራው። እንደ አድዋ የጀግንነት መዝሙራችን የሆነው ጉራማይሌ፣ አቤት አቤትና ካንቺ ጋር የመሳሰሉ ስራዎቿ በዘመናት የማይደበዝዙ የዘላለም ስንቆቻችን ናቸው። የጂጂ ድምፅ ከዘፈን ባለፈ ነፍስን የሚያክም ጥልቅ ስሜትና ኢትዮጵያዊ ማንነትን የሚቀሰቅስ ልዩ ሰማያዊ ኃይል አለው። ወደ አሜሪካ ካቀናች በኋላ ኑሮዋን እዛው አድርጋ ለረጅም ዓመታት በሙሉ በሚባል ደረጃ ከህዝብ እይታ ርቃ መቆየቷ በአድናቂዎቿ ዘንድ ትልቅ ናፍቆትና አንዳንዴም ስጋትን ፈጥሮ ነበር። ዛሬ በእህቷ ሶፊያ አማካኝነት በማህበራዊ ሚዲያ ላይ ሲለቀቅ መላው የኢትዮጵያ የዲጂታል ገጽ በደስታና በምስጋና ጎርፍ ተጥለቅልቋል። ንግስቲቱ እንኳን አየንሽ የሚሉ አስደሳች አስተያየቶች ከየአቅጣጫው እየፈሰሱ ይገኛሉ። ውድና የተከበርሽ የሀገራችን ኩራት እጅጋየሁ ሽባባው ጂጂ ሆይ ፈጣሪ ረጅም ዕድሜና ሙሉ ጤና ይስጥልን። ያበረከትሽልን የጥበብ ስራ ሁሉ ለዘላለም በልባችን ይኖራል።